ምናምን ነገሮችን በጣም መካሪ ሰዎች ራሴ ላይ ፎከስ እንዳደረግ እዚህ ጋር ይሄ ብዬ የማላቸው ብዙ የተበላሹ ባህሪዎች አሉ። እነሱ ነገሮች ኮንትሮል እንዳደረግ በጣም የምታገስ ይለሽ እንጂ ማለት ነው። እነሱ ነገሮች ላይ ፎከስ አድርግ ያለሽ ይሄ ነው ማለት ነው። አይገርም? እሺ ሶስተኛ ጥያቄ ደግሞ ቦቼ ስንት ዓመት ነው? ቦቼ ስንት ዓመት ነው? እኔ አዝባባ ማለት እኔ ልትበይ ነው? አዎ ቦቼ ስንት ዓመቱ? ሀገሬ ስንት ዓመቱ ነው? ሀገሬ ስንት ዓመት ሆኗታል? 2 ዓመት። በጣም ከሷ በልጣለሁ። 3 ዓመቴ ነው በቃ አብታላቀው ቦቸራ አሁን ጥር 26 ነው እና 22 ዓመቴ ጥር 26 ነው። ዛሬ ወደ 23 ነው እና ዛት ሚስ የ4 ዓመት ታላቅሽ እንደዛ ገደማ ነው። 3 ዓመት ታላቅሽ ነው ሙሉ 3 ዓመት እና ቀድሜሽ ነው ገንዘብ እና ምንድነው ከልጆች ጋር ማንባላ ማለት ታላቅ አክቲቨር ነው ማለት ነው። እሺ አራተኛ ጥያቄ አለ። አራትም ወራ። እሺ አራተኛ ጥያቄ ቦቸራ በትወና ላይ ስንት ዓመት ቆይቷል? ይሄ ነገር እስቲ እንግዲህ በነገራችን ላይ ትወና ላይ እፍዴን የበላሁት ግምጄ ይሄ ነገር እንዴት ነው? ችግር የለውም። እሺ ልንገርሽ፣ ትወና ላይ እፍዴን የበላሁት የሚገርምሽ ነገር ገና 12ኛ ክፍል ተማሪ ሆኜ ነው አይ ቲንክ ትወና የጀመርኩት። የዛኔ መኪና ላይ ረዳትነት ነበር የምሰራው። ከዛ እንደ አጋጣሚ ነበርና ወደ ትወና የገባሁት። ትወና ተዋናይ ይሆናለሁ ብዬ አስቤም ማለት ኳስ ተጫዋች ነበር መሆን የምፈልገው እንግዲህ ሳልሰበር በፊት ተዋናይ ይሆናለሁ የሚል ግን አንዳንዴ ለሆነ ነገር ስትሰጪና ወደዛ ነገር ከተገፋሽ በኋላ በጣም ኦብሰስ ዳብ ይሻልና ትወና በጣም ወደድኩት። በጣም ፍዴን በልቼበታለሁ። በሰፊው እንመጣበታለን። ይሄን ኢንተርቪው ግን ፍዴን አብረቶኛል ትወና። በዛው ልክ ደግሞ ክሶኛል ብዬ አስባለሁ። ቢያንስ ከዱባይ ከሳውዲ ሚስት አስመጥቶ እና ትወና ከጀመርኩኝ አይ ቲንክ ፋዘር ቤት ነው መጀመሪያ ትምህርት የጀመርኩት እና ከአራት ዓመት ትልቅ ሰው ግን በትክክል ትወና ከጀመርኩኝ ዓመት መስራት ትወና ስማር ምናምን የቆየሁት በዛ ሂደት ውስጥ እንዲሁም ኢቲቪ በትወና ተወዳዳሪ ነበርኩ፣ አሸናፊ ነበር። ከዛ በኋላ ግን ትወና ላይ እየሰራሁ ነበር እንዲሁ ከካሜራ ጀርባ ምንም እዚህ ሚዛም እየተራወጥኩ እንጂ ትወና ብዬ ግን ከጀመርኩ እድሜ በዚህ አጋጣሚ ለአፍላ ፍቅር ፕሮዲሰሮች እንዲሁም ለአፍላ ፍቅር ክሩ አባላት ለምስክር ፍስሐ ጽዮን፣ ለትዕግስት ፍስሐ እንዲሁም ደግሞ ለሽመልስ እንዳሻው በጣም ወደው ማከብረው ለአፍላ ፍቅር ፕሮዲሰር አሸናፊ እግዚአብሔር ይስጣቸው ይችላል ብሎ የልጅ አቅም አለው ምናምን ብለው ስለ ቲክቶክ ምንም አላውቅም ነበር። በነገራችን ላይ ቲክቶክ እንዴት እንደሚሰራ ራሱ አላውቅም ነበር። ወደ ትወና ከገባሁ በኋላ እዛ ያሉት ልጆች በጣም ፍሬንድ ሆነን በጣም ምርጥ ልጆች ናቸው እንዳይሻቸው። ሁሉንም ከዛ በፊት አላውቃቸውም አያውቁኝም፣ ግን ተገናኝተን በጣም ጓደኛ ማቾች ሆነን ከሚኪ ጋር ጓደኛ ሆኜ ጨርቁስ እሱ ጋር 6 ወር አካባቢ ተቀምጫለሁ አንድ ላይ አንድ አልጋ ላይ። ያን ነገር በጣም እንድላመደው ቲክቶክ ላይም ያለኝ ነገር አክቲቭ ሆኖ አሁን ላይ ቲክቶክ ላይ ከ1.2 ሚሊዮን ፎሎወር አለኝ። እንዲሁም ደግሞ የኔ መሰለ ህዝብ ፍቅርና ዝና አለኝና እግዚአብሔር ይመስገን። እሺ የመጨረሻና አንቺ ፈላ